የስቅለትና ትንሣኤ በዓል የሰው ልጅ በኃጢአት ሞቶ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት ሰውን ከሞት ለማዳን የተገረፈበት፣ የተንገላታበት፣ በመስቀል ላይ የተሰቀለበት፣ ነፍሱን የሰጠበት መታሰቢያ ነው። እንግዲህ በመሆኑም የትንሣኤ በዓል ኢየሱስ ክርስቶስ በደሙ የሰው ልጆችን ከኃጢአት ለማንጻት ራሱን አሳልፎ በመስጠት ወደር የሌለውን ፍቅር በመስቀል ላይ በማፍሰስ በሞቱ ለሰው ልጆች ሁሉ ምሕረት ያስገኘበትና ሞትንም ድል በመንሳት ከሞት የተነሳበት በዓል መሆኑን ምክንያት በማድረግ ነው ዛሬ ላይ የትንሣኤ በዓልን እያከበርን የምንገኘው። ስለዚህ የጌታችን ኢየሱስ ክርስቶስ ሞትና ትንሣኤ ለእኛ የተስፋ ሕይወትና የደህንነት መሰረት በመሆኑ እርሱ ሞትን አሸንፎ ተነስቶ ለሰው ሁሉ አዲስ ሕይወትን አበራ። ይህም በመላው የክርስትና እምነት ተከታዮችና በልዩ ሃይማኖታዊ ስርዓት የሚከበር የኢየሱስ ክርስቶስ የስቅለትና ትንሣኤ መታሰቢያ በዓል በመሆኑ ጥላቻን በመተው ከኢየሱስ ክርስቶስ ፍቅርንና ይቅር ባይነትን እንደተማርን እኛም እንዲሁ ለባልንጀራችን በማድረግ የምናሳልፍ ይሁን። በዚህ መሰረት በዓሉን ስናከብር የክርስቶስን ፍቅር አንድነት ተምሳሌትን በመከተል በመተሳሰብና በጎነትን ይበልጥ በማጎልበት የተቸገሩትን በመርዳት እንዲሆን ያሉት የወረዳ ዋና አስተዳደር አክለውም እንደገለጹት በመላው የወረዳችን ነዋሪዎች ለወረዳችሁ ሁለንተናዊ ለውጥ ከመቼውም ጊዜ በላይ በመግባባት በመደማመጥ አንድነትን ይበልጥ በማጠናከር እየተሰሩ ያሉ የልማትና የመልካም አስተዳደር ስራዎችን ከግብ እንዲደርሱ ዘውትር በመደጋገፍ ኃላፊነታችንን ልንወጣ ይገባልም ሲሉ ጥሪያቸውን አቅርበዋል። በድጋሚ ለመላው ክርስትና እምነት ተከታዮችና ለኢትዮጵያ ሕዝብ በሙሉ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል ማለት ነው። እናመሰግናለን የወረዳችሁ ዋና አስተዳደር። ሌላው እንግዲህ ደግሞ በደቡብ ኢትዮጵያ ክልል በተለይም ወላይታ ዞን በሶዶ ከተማ እንግዲህ ባለፈው ሳምንት ማለት ነው በዚህም አደጋ ማለት ነው እንግዲህ በተለይም አደጋ መከሰቱን የትራፊክ አደጋ በመከሰቱ የሰባት ሰዎች ሕይወት እንዳለፈ የተለያዩ ማህበራዊ ሚዲያዎች እያስነበቡ ይገኛሉ። ከአደጋው ከደረሰው ሰዓት እንግዲህ አንስቶ ዜናው እስከተጠናከረበት ድረስም የባጃጅ ሹፌርን ጨምሮ የሰባት ሰዎች ሕይወት ሲያልፍም በአራት ሰዎች ላይ ከባድ የአካል ጉዳት እንዲሁም ደግሞ በሁለት ሰዎች ላይ ቀላል የአካል ጉዳት መመዝገቡን የፖሊስ መረጃዎች እየጠቆሙ ይገኛሉ። በንብረት ላይ የደረሰው የጉዳት መጠንና የአደጋው መንስኤ ደግሞ እየተጣራ መሆኑን ያስታወቀው ፖሊስ በአካባቢው ተደጋጋሚ መሰል የትራፊክ አደጋዎች እንደሚከሰቱ ነው። ስለዚህ ደግሞ እኛም መልእክት የምናስተላልፈው እባካችሁ አድማጮቻችን እኛን ለምታደምጡ በሙሉ አሽከርካሪዎች እንግዲህ በጥንቃቄ እንድታሽከረክሩ መልእክታችንን እናስተላልፋለን።